ወራህመቱላሂ ወበረካቱ ወንድሞችና እህቶች። እስቲ ዛሬ ደግሞ ሸምስ ወይንም ፀሐይ፣ ቀመር ወይንም ጨረቃ፣ ሌይል፣ ነሃር የሚል አራቱን ተከታታይ ስሞች እናያለን። በመጀመሪያ ደረጃ ደግሞ አላህ ሱብሓነሁ ወተዓላ ሸምስ ወይንም ፀሐይ የሚል ቃል እንደ ጠቅላላ ቁርአን 33 ጊዜ ይጠቀማል። ሁለተኛ ደግሞ ቀመር ወይንም ጨረቃን 27 ጊዜ ሲጠቀም፣ ነሃር 57 ጊዜ ይጠቀማል። ከሚገርማቸው ነገር የመጨረሻው ደግሞ ሌይል የሚል ቃል 92 ጊዜ ይጠቀማል። ይህን ጨምሮ ደግሞ ከሚገርማቸው ነገር ወንድሞቼና እህቶች ሱረቱል ሌይል 92ኛ ሱራ ላይ ሆኖ እናገኛለን። በጣም ደስ የሚሉ ቁጥሮች ናቸው። ወልሐምዱሊላሂ ረቢል ዓለሚን።